በናዝሬቱ ጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ ላንቺ ጠላት ያፈረሰብሽን ነገር እግዚአብሔር አምላክ አንድ መንፈስ አየው እናንተ ቤት የለመደ መንፈስ ነገር የሚያበላሽ የሆነ ነገር ስትይዙ በዛ ነገር ላይ ጸንታችሁ እንዳትቀመጡ የሚያደርግ መንፈስ ዛሬ በጌታ በኢየሱስ ስም ወደቀ። አሜን። እስቲ ወደቀ በሉ። ጸልይላችሁ በጌታ በኢየሱስ ስም ጠላት ከሚሰራበት በዘር ውስጥ ከሚሰራበት መንፈስ አንዱ በሆነ ነገር ጸንታችሁ እንዳትቆዩ። ለምሳሌ ልበላችሁና በእናንተ ቤተሰብ ውስጥ የታላቆቻችሁ ሊሆን ይችላል፣ የእናቶቻችሁ ሊሆን ይችላል። ትዳር አፍርሶ ከሆነ ያንቺን ሊያፈርስ ይታገላል። ትዳሯ ፈርሷል። እየሰማችሁ ትዳሯ ምን ብሎ አይታችኋል? ምን አለ? ጠላት ያፈረሰብሽን ነገር አይታችኋል? ይሄ በዘር የሚሰራ መንፈስ ትዳር የሚያፈርስ ብቻ አለ። የሚገርመው ነገር ቤተሰብ የሚያሳንስ መንፈስ ታውቃላችሁ? ብዙ እንዳይወለድ የሚያደርግ እሷ ብቻዋን የተወለደች። ጠላት አንዳንዴ ምን ያደርጋል? በቤተሰብ እንዳይበዛ እንዳይሰፋ የሚያደርጋል። ተሳካለት ትዳር ያፈርሳል፣ ካልሆነ ደግሞ እንዳይወልዱ ያደርጋል። ዛሬ በኢየሱስ ስም ከላያችሁ ላይ ተነሳ። ከምን ከላያችሁ ላይ ተነሳ? ከልጆቻችሁ ላይ ተነሳ። አባቴ እንደዚህ ያለ ተአምር በሕይወትሽ ያደርጋል፣ ድንቅን አደርጋል ሆነ በኢየሱስ የተበላሸው ነገሯን አሁን በአዲስ መልክ እሰራዋለሁ። ከዚህ በኋላ ያንቺ ነገር እንዳይበላሽ እግዚአብሔር ሞገሱን ባንቺ ላይ አደረገ። እጁን ባንቺ ላይ አደረገ። ከዚህ በኋላ በጌታ በኢየሱስ ስም ጠላት አይቋቋምሽ። ሰዎች እጃቸውን በአፋቸው እስኪጭኑ ድረስ አምላኬ እንደዚህ ያለኝ ባንቺ ሕይወት ድንቅን አደርጋለሁ፣ ታምርን አደርጋለሁ እንጂ ሰስኔ ለሚቀበል ሰው ይሄ ይሆንለታል። እስቲ እኔ እቀበላለሁ ብለሽ ድገም። እኔ እቀበላለሁ ብለሽ ዛሬ በሉሲ እግዚአብሔር በሕይወቴ ላይ ተአምርን ያደርጋል። እዚህ የፈረሰብኝ ነገር በአዲስ መልክ ይገነባል። እግዚአብሔር ባንቺ ሕይወት ተአምር አደረገ። ልክ አደረገ። ቆሚ በኢየሱስ እንጂ ሰስኔ የሞገስን መንፈስ ባንቺ ላይ ጠርቻለሁ። በኢየሱስ ስም ጠርቻለሁ። በኢየሱስ ስም ጠርቻለሁ። ኢን ጂሰስ ኔም ሆነ በጌታ በኢየሱስ